ዓለማችን ምን ያህል ጫጫታ የሞላባት ዓለም እንደሆነች አስተውላችሁ ታውቃላችሁ? ሁሉም ሰው ያወራል። በየሶሻል ሚዲያው ፎቶን፣ ቪዲዮን ፖስት ያደርጋል፣ ህይወቱን ያጋራል። ሁሉም ሰው በሚባል ደረጃ ለመታየት ይሞክራል። ግን በዚህ የማይቋረጥ ጫጫታ ውስጥ አንድ በጣም አስፈላጊ ነገር እየተረሳ ነው። ዝምታ። ዝምታ ባዶነት አይደለም፣ የድምጽ ያለመኖርም አይደለም። አጥርቶ ማሰብ፣ ትኩረት እንዲሁም ፈጠራ የሚወለድበት ቦታ እንጂ። በዛሬው ቪዲዮ ዝም ብሎ የመስራትን ጥቅሞች እንዲሁም በዝምታ እንዴት አስተሳሰባችንን፣ ስራችንን እንዲሁም ህይወታችንን እንደምንቀይር አብረን እንመለከታለን። አብራችሁን ቆዩ። የምንኖረው ሁሉም ሰው የሚበላውን፣ የሚሰራውን፣ የሚያደርጋቸውን እያንዳንዶቹን ድርጊቶች እንዲሁም የሚለብሰውን ሁሉ በሚያሳይበት ዓለም ውስጥ ነው። ይህ የማያልቅ ራስን የማሳየትና ከሰዎች ተቀባይነት የማግኘት ጥማት ከእውነተኛ ደስታ በእጅጉ ያርቀናል። እስኪ አስቡት፣ መቼ ነው ለመጨረሻ ጊዜ በዝምታ ቁጭ ብላችሁ ስልካችሁን ካጠገባችሁ አርቃችሁ ዝም ብላችሁ በትኩረት ለሰዓታት ሳትረበሹ ስራችሁን የሰራችሁት? ዝምታ በዙሪያችሁ ያለውን ድምፅ ማጥፋት ብቻ አይደለም፣ በውስጣችሁ ያለውን የማያቋርጥ ጫጫታ ማጥፋት መቻል እንጂ። በውስጣችሁ ያለውን የፍርሃት ድምፅ፣ በራስ ያለመተማመን እንዲሁም ራሳችሁን ከሌሎች ሰዎች ጋር የማነጻጸር ድምፅ፣ እነዚህን ሁሉ ማጥፋት መቻል አለብን። ባናጠፋቸው እንኳ ድምፆቹ በሚመጡ ጊዜ እንዳልሰማናቸው ሆነን ማለፍ መቻል አለብን። ዓለም ላይ ያለው ድምፅ በጣም በጨመረ ቁጥር አጥርተን የማሰብ መጠናችን እየቀነሰ ይመጣል። ጭንቅላታችን በትክክል አጥርቶ ማሰብ ካልቻለ ደግሞ ዓላማችንን ልናውቅ አንችልም። ሁሉም አሁን የምናያቸው በዓለማችን ላይ ያሉ እያንዳንዱ ፈጠራ በዝምታ ውስጥ ነው የተሰራው። ጸሐፊዎችን ተመልከቱ። ብቻቸውን ሆነው በዝምታ ውስጥ ጽሑፎቻቸውን ይጽፋሉ። ሳይንቲስቶች ምርምሮቻቸውን ከተዘጋ በር ጀርባ ይሰራሉ። አርቲስቶች ስራቸው ወጥቶ ለዓለም ከመዳረሱ በፊት በዝምታ አድፍጠው ስራቸውን ይሰራሉ። ዝምታ ጥልቅ ለሆነ ፈጠራ ቦታ ይሰጣል። ከዝምታ ውስጥ አዲስ ነገር ይወለዳል። ቶሎ ውጤታችሁን ለማሳየት ካልተቻኮላችሁ በደንብ በጥልቀት ልታስቡ ትችላላችሁ። አዳዲስ ሐሳቦች ሊመጡላችሁ ይችላሉ። እንዲሁም የተሻለውን መንገድ ልታገኙ ትችላላችሁ። በዝምታ ውስጥ ሆናችሁ ስትሰሩ ሳይኮሎጂስቶች ፍሎው ብለው በሚጠሩት ስቴት ውስጥ ትሆናላችሁ። በዛ ስቴት ውስጥ ሰዓት ለእናንተ መስራት ያቆማል። ስራችሁም ስራ እየሰራችሁ እስከማይመስላችሁ ድረስ የእናንተ ምርጡና ጠንካራው ማንነት ቦታውን ይወስዳል። በዛ ታይም ዞን ላይ ነው እድገት የሚመጣው። ለሰዎች ስታወሩ አይደለም፣ ወይም ኢንስታግራም ላይ ወይም ፌስቡክ ላይ ሼር ስታደርጉ አይደለም። ዝም ብላችሁ ለራሳችሁ ብቻ ስትለፉ እንጂ። እኛ ሰዎች ለመታየትና ለመሰማት ስለምንፈልግ ለሌሎች ሰዎች ያለንበትን ሁኔታ እናወራለን። ትልቁ ጥያቄ ማንም ባያወድስህም ማንም ባያውቅህም አንተ ትልቅ ነገርን መስራት ትችላለህ ወይ ነው። እዛ ጋር ነው እውነተኛ ጥንካሬ የሚወጣው። ምክንያቱም የምትሰራውንና የምታደርገውን ሁሉ ለሰዎች ማውራት እንደሌለብህ ከገባህ በምታደርጋቸው በሁሉም ነገሮች ላይ ስልጣን ይኖርሃል። ለሰዎች መታየትን ማሳደድ ታቆማለህ። ዝም ብሎ የሚሰራው ሰራተኛ ከሁሉም በላይ አደገኛ እሱ ነው። ምክንያቱም ሁሉም ሰው ወሬውን በሚያወራ ጊዜ እሱ ግን አድፍጦ ራሱን እያሳደገ ነው። ስራውን ስለመስራት አያወራም፣ ስራውን ይሰራዋል እንጂ። ዝምታ ቀላል አይደለም፣ ዲሲፕሊን ይጠይቃል። በዝምታ ውስጥ ስንሆን ጥሩ ስሜት ላይሰማን ይችላል። ምክንያቱም ከሐሳባችን ጋር
እንድንጋፈጥ ስለሚያደርገን። ግን ዋናው እድገት ያለው እዛ ጋር ነው። በዛ በሚያስጠላ በሚመስለው ስሜት ውስጥ ዝም ብላችሁ ስትቀመጡ የራሳችሁን ጭንቅላት አጥርታችሁ ማየት ትጀምራላችሁ። አመለካከታችሁን፣ ፍርሃታችሁንና ፓተርናችሁን ታዩበታላችሁ። ከዚያም በኋላ እንዴት ጭንቅላታችሁን መቆጣጠር እንደምትችሉ ትማሩበታላችሁ። አስተውሉ። ፈጣሪም ሲፈጥረን 2 ጆሮና 1 አፍ አድርጎ ነው የሰራን። ከአፈጣጠራችን ራሱ መማር እንችላለን። ብዙ አድምጡ፣ ትንሽ ተናገሩ። በታሪክ ስንመለከት ታላላቆቹ አሳቢዎች የሚባሉት ሁሉ ዝምታ ምን ያህል ኃይል እንዳለው ተረድተው ነበር። ልክ እንደ ፈላስፋው ማርከስ አውሬሊየስ በየቀኑ ዝምታን ይለማመድ ነበር። ከራሱ ጋር ቁጭ ብሎ ይጽፍ ነበር። ራሱን ይመረምራል፣ ሐሳቦቹንም በጥሞና ያስተውላል። ስለዚህ እናንተም ዙሪያችሁ በሙሉ ጫጫታ ከሆነ አስተውሉ። ዝም ብላችሁ ስሩ። ዝምታን ምረጡ፣ ሰላማችሁንም አግኙ።